ከኔና ከሷ እንደዚህ ነው ማን ሰራሽ አንቺ የምታስመርጡ የራኪብ ኩስ ተረጋ አንቺ መሰደባለም ገና ረክሻለሁ ላገኝሽ ነኝ ሰውን ከፍ ላደርግለት ነበር የሚሻሻል መስለው ማን ሰራሽ አንተ ምን አይነት ሲን ያመጣው ታውቂያለሽ በጣም ኧረ እኔ ገና ልረግጥሽ እችላለሁ እንዴ ነው አብራት የቆየው ከእንደዚህ ጋር ራኪብ እኔ በጣም ነው የምወጣው ሲጀምር እህቴን እንኳን አምጥቻት እንኳን እንትናት ማናት እህቴ ሰላም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው እንዴት ነው እናንተ ጋር ስራ ሁሉ መልካም ይመስገነው። ዛሬ ደስ ብሎኝ ምናምን አይደለም የመጣሁት ወደ እናንተ ከፍቅረኛዬ ጋር ረጅም አመት ቆይቻለሁ። እስከ ዛሬ ኦፊሻል አድርጌያት አላውቅምና ዛሬ በጣም የማይሆን ጸብ ተጣልቻለሁና ከሷ ጋር ራኪብን አስታቂኝ ብያታለሁ። ልጅቷ በባህሪያ በጣም ጸባዩ በጣም ከባድና ከኔ ምን ልበላችሁ ብቻ የሆነ የሚከብድ ባህሪ አላት። እንደዛም ሆና ፍቅር የሆነች ፍቅረኛ ነው ያለችኝና ቤተሰቦቼ ከራኪብ ጋር አይተዋወቁም። በዚሁ አጋጣሚ ራኪብንም አስተዋውቂያት እንድታስታርቀኝ ነውና ከራኪብ ጋር ባህሪ ለባህሪ ይጣጣማሉ ብዬ አላስብም። ራኪብ እንግዲህ እንደምታውቋት ግርግር ደስ የምትል ጸባይዋ ታውቃታላችሁ። በቃ የሆነ ብዙ ባህሪ አላትና ከፍቅረኛዬ ጋር እንግዲህ ባህሪያው እንዲህ ለመቀራረብ የሚሆን አይመስለኝም። እንግዲህ እኔ ራኪብን በባህሪያው ሳቃት ማለት ነው። ያቺኝ ፍቅረኛዬም ደግሞ ጸባይዋ እሷም የሆነ ደስ የሚሉ ጎኖች አሏት ምናምን ቆንጆዬ ነገር ነች። ግን ትንሽ ሴት ለሴት ይተዋወቃሉ በሚለው ነው እንግዲህ እነሱን እንድታስታርቅልኝ የመጣሁት። እስከዛሬ በኔ በኩል ሶስተኛው ወገን ማንም ገብቶ አያውቅም። አሁን ግን ግዴታ ስለሆነብኝ ራኪብንም ጠርቻታለሁ፣ ፍቅረኛዬንም ጠርቻታለሁ። አዶን ነው አላውቅም ብቻ በአንዴ መጥቼ እንደዚህ እናንተንም ማለት ያው ይከብዳል። ግን ራኪብን ማስተዋወቅ አለብኝ በዛውም እና ቤተሰቦቼ ይሄንን ቪዲዮ ሁላችሁም እስቲ ይቅርታ እንድታረግልኝ ያው ምክንያቱ በእኔ ምክንያት የተጣላ ነውና። ግን የፍቅረኛዬ ጸባይ ደግሞ በጣም ቀበጥ ነገር ነች። ብዙ ነገሯ ለየት ያለች። እኔ በባህሪ ምን አይነት ሴት ትመቸኛለች? ቀበጥ ምናምን የምትል ባህሪ ስለሚመቸኝ ነው እሷን ፍቅረኛ የረጅም ጊዜ ቆየውና አሁን ላይ ግን በጣም ጸባዩ ስለተቀየረብኝ ነው ራኪብን የጠራኋትና ራኪብም እስቲ አስታርቂኝ እላታለሁ። ብቻ እናንተም ከስር ደስ ያላችሁን ጻፉልኝ እና የፍቅረኛዬንም ከስር እንትን አስቀምጡልኝ። ምን አይነት ጸባይ እንዳላት እናንተም እኔ እንደተረዳኋት ነው ወይስ ተሳስቻለሁ የሚለውን ነገር እናንተም አስቀምጡልኝ። እኔ ጣፋጭ ደህና ነህ? አለሁ። ዲንሽ እንዴት ነህ? አለሁልሽ። ደህና ነሽ? አለሁ። ምንድን ነው አስቸኩለህ ጠፋኝ? መጀመሪያ ቤተሰቦቼ ሰላም በያቸው እስቲ። ጭራሽ ካሜራ ይዘህልኛል። ሰላም በያቸው። ሰላም የዘኪ ቤተሰቦች እንዴት ናችሁ? አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኛ እግዚአብሔር ይመስገን ደህና ነን። እንደምታይን ከዚህ ከገገማ ልጅ ጋር ያው አሁን አቻኩሎ ነው ያመጣኝ ከክላስ ቶሎ ነኝ ብሎ ነው የጠራኝ። ለምን እንደጠራኝ ግን አላውቅም። ለምን የጠራኝ? ሰላም አልሻቸው በጣም አይበቅ። እሺ። እና ወዳችኋለሁ የዘኪ ቤተሰቦች በጣም ነው የምወዳችሁ። እሺ። ለምን የጠራኝ? እሺ። እንደዚህ ያው እንግዲህ ራኪብ ታውቂያለሽ፣ እኔ በጣም ወዳት ማከብራት የረጅም አመት ፍቅረኛ እንደልኝ ታውቂያለሽ። አላስተዋውቁሽም ግን አለች። ለቀልድ ነው የጠራኝ? ይሄን ብቻ ነገር ለቀልድ ነው። ከዛ ድረስ እንደዛቸው ብለ ይጠራኝ? የምሬ ነው ራኪብ፣ ቀልድ አይደለም። በጣም መወዳት አሙኛል እኮ ግን በጣም መወዳት ማፈቅራት ፍቅረኛ እንደልኝ ታውቂያለሽ። ያው ለአንቺ መናገር ስልክ ሳውራ አልነገርኩሽም እንጂ እስከዛሬ ኦልሞስት 2 አመት 3 አመት ይሆነናል። እየቀለድክ ነው? የምሬ ነው። እና አሁን የጠራሽ ዋና ምክንያት ምን እንደሆነ ታውቂያለሽ? እና ቆይ አይደለም እኔ አንተን 3 አመት ሙሉ አላውቅህም ነው? በቃ ራኪብ የኔና እሷ ማንም ሰው እንዳያክሰለል ተባባልን ነው። አሁን ግን ዛሬ ላስተዋውቅሽ ነው የመጣሁት። አንዱም ላስተዋውቅሽ ነው የመጣሁት፣ ሁለተኛው ደግሞ የማይሆን በራሴ ጥፋት ተጣልቻለሁና ከሷ ጋር እንድታስታርቅኝ ስለምፈልግ ነው። እየቀለድክ ነው? የምሬ ነው ራኪብ። ማናት? እሺ እኮ ስትመጣ ታያታለሽና በቃ አለ አይደል? እና እኔ ሳላውቃት እንዴት ነው ማስታረቅ? ከዚህ በፊት አላስተዋወቀኝም እኮ። አሁን ስለ ባህሪዋ እነግርሻለሁ። በቃ ችግር የለውም። በቃ ትንሽ ቀበጥ ያለች ነገር ነችና በተፈጥሯ እንደዚህ አይነት ሴት ነች እና ቢያንስ ካንቺ ባህሪ ጋር ባትስማማ በቃ አለ አይደል? ለወንድም የሚዋሹ ሸቶች አሉ አይደል? እኔ አልዋሽም። ኧረ በእናትሽ ራኪብ አሞኛል እኮ አንቺ ጋር የመጣሁት እኮ በስርዓቱ እንድታስታርቂ ስለምፈልግ ነው። በምን ይጣላችሁ? ሲጀመር ለምንድን ነው ካሜራ ያስከው? ካዲያ ላስታርቅ እኮ ነው። በቃ አንቺንም እሷንም ወደ ሚዲያ ላመጣ ስለፈለኩ ኦኬ። ለዛ ነው በቃ ታርቀን የኔ ፍቅረኛ በዛው ማን እንደሆነሽ እንዲያዩ ስለምፈልግ
ግን አላውቅም ማለት እሺ ጸባዩ ምን አይነት ነው? እኔ ታውቀኛለህ ብዙ ጊዜ ከሰው ጋር ልስማማም። አዎ ባህሪያው እንዴት መሰለሽ በጣም ቅብጥ ያለች ነች እና ሙልቅቅ ያለች ነች። ከኔ ይልቅ ሌላ ሰው ማምጣ አሁን ከቀበጥ ጋር እኔ ነቀበጥ ራኬብሽ እኔ ካንቺ ውጪ ማን አለኝ? እሺ ማን ያስታርቀኝሽ? እኔ እስከ ዛሬ ሲጀመር ለምን ስለሷ ሳትነግረኝ አንተ? እሺ በቃ ካሁን ባለ የሆነ ነገርኩሽ አይደል? እኔ በቃ ምንድን ነው አንቺ ያ ማዘርጋ ደውዬ አስታርቂኝ ያለ ማለት ከሷ ጋር ምን አይነት ላይፍ እንዳሳለፍኩ እኔና መድኃኒዓለም እናውቀው እንዴ በቃ ፍቅር አይደል? አዎ ትመጣለች፣ ደውዬላታለሁ ግን እሷ እኔን ታውቀኛለች? አዎ እንዴ እንዴ ነው የማታውቅሽ? በደንብ አስታውቂያ አሳይቻታለሁ ፎቶሽን። ስላንቺ ሲጀመር እና አንቺ መንትያ እንደሆነ እህት እንደ ወንድም እናት እንደሆነ ብዙ ነገር እናሳለፈን ነግሬያታለሁ። በቃ ኢቨን ስንተኛ እንኳን አንድ ላይ እንደሆነ ታውቃለች። በቃ እሺ እንግዲህ የለውም እኔ አስታርቃለሁ። ግን ያው እሷ የመታረቅ ፍላጎት አላት እኮ እኔ አላውቅም። ብቻ በቃ ካወራው 2 ቀን ሆኖናል እና በቃ ዛሬ በመጨረሻ ሰዓት ነው በቃ ስልኩን ስታነሳልኝ በቃ ፈልግሻለሁ ነው ያልኳት። ያው ሰው ፊትም እምቢ እንደማትለኝ ስለማቅ ነው። ግን አደራ ጸባዩ ምን አይነት ተከለሽ በጣም ቅብጥ ያለች ነች። በቃ እሺ ታገሽ በቃ ለምን አታገሽልኝ? ዴራክ ታገሽ እንጂ ታገስላለሁ። ግን መስመሯን ካለፈች ወደ ነገር ያለው አታልፉን ችግር የለውም። እኔም እስከ ዛሬ ያለፈች ዝም ብያታለሁ እና ከባድ ነው በጣም። እኔ አስታርቃለሁ ተማመንብኝ። ቻሽንማ እንደዚህማ አትቆዝሚም። እኔ ለደብ ጣጣ የለውም አስታርቃለሁ እና ደውላታ ትመጣለች። እሺ ደውላት። ኧረ ትመጣች። አሁን ደስ ጀመርም ከደወልኩላት ራተ መጨቃጨቅ ምናምን ነው የምትለኝ። ይሄ ማለት እንዴ ምን ማለት እንደዚህ አንተ በቃ በቃ እሺ በቃ እኔ የራሴን ጥፋት ስለማውቀው እኮ ነው እንደዚህ ምን በቃ እሺ በቃ እሺ በይ እሺ ግሪሎ እኔ ኪክ ደውላት። ለማንኛውም እኔ አንደኛ ነገር ርቦኛል፣ ከክላስ ነው የመጣሁት። ስለዚህ ደውላት ቶሎ ትመጣለች። በቃ 5 ደቂቃ በቃ 5 ደቂቃ እንጠብቃትና ትመጣለች። በቃ እስከዛ ቤተሰቦቼን ሰላም በያቸው። ከዛም በኋላ ሰብስክራይብ እንዲያደርጉም ንገራቸው። እሺ ሰላምማ ብዬልሃለሁ እኮ የዘኪ ቤተሰቦች በዚች በ2 ቀን ውስጥ ያሳያችሁን ሰብስክራይብ ስላደረጋችሁልን በጣም እናመሰግናለን። እና የኔ ቤተሰቦችም እንደዛ ወንድሜ ነው ዘኪ ታውቃላችሁ። እና ሁላችሁም ሰብስክራይብ አድርጉት። በተረፈ ወዳችኋለሁ። በራሱ ቻናል መጥቷል ዘካሪያስ እና እናንተም ደግሞ በውስጥ ለምን ዘካሪያስ አይከፍትም ብላችሁ የነበረ ዘካሪያስን ከፍቼለታለሁ እና አደራችሁን ሁላችሁም እሱን ሰብስክራይብ አድርጉት፣ አበረታቱት። ያው የሚያድግ ልጅ ነውና አሳድጉት። እኔ እንዳሳደጋችኝ ዘኪንም አሳድጉት እና እወዳችኋለሁ። ዘካሪያስ በቃ ደውላ ሃይ ሰገም ትታየኝ ሳይስ ነው የመጣው ደግሞ ቆንጆዬ ናት አይደል? እኔ አታውኝ እንዴት አታስታይ? እንዴት ነሽ? ሰላም ነው? ሰላም ሰላም አትላት ዞር ደህና ነሽ እናት? ረኪብ እባላለሁ ታውቂኛለሽ? እሺ አንቺ ማን ልበልሽ? ናዮ እባላለሁ። አልነገሩም? ናዮ ነግሮኛል። ሰላማት አሁንም ስለጨቀጨከኝ ነው። ሰላም ይንገንሰኝ ላስታረቃችሁ ነበር እኔ የመጣሁት። ማለት ያው ተጣልተናል ስላለኝ ላስታረቃችሁ ነበር የመጣሁት። ሶሪ ምንም የሚመለስ ነገር የለም። እንኳን ባላን ነው ማለት ያው ባንቺ ምክንያት ብዙ እየተጎዳ ነው ያለው ወንድሜ እና እንድትታረቁ ነው የፈለኩት። ምን አርግሽ ነው? ለምን ማታወኝ? እስከዛሬ ማብሪውን ከተረኝ ምን ማለት ነው እንዴ? በቃ ምንም ነገር አልችልም እና ታሪኔ ይሁሉ ጊዜ ትቀጭኛለሽ እንዴ? ታዲያ ማለት የተጣላችሁ ጥል የሚያስታርቅ አይደለም እና ምንም በቃ ማለት ከሱ ጋር ምን ነገር ታሪ ዝም ብሎ አልከረም ማለት ምን ይሁን ማን ከዚህ ጋር ማን ማለት ነው ማለት ዘከርስ አላወራችሁም ችግራችሁ አንቺ አሁን አልበረደልሽ ካንተ ጋር ምን እህቴን እንኳን ብቻት እንኳን ማናት ቅርታ እናት ለሰው ክብር የለሽም እንዴ? በኔስ ላይ እናንተ ምንም አይደላችሁም። በነገራችን አሁንም የመጣሁት አንብሪያችሁ ለሰው ክብር ባይኖረኝ እዚህ አልገኝም ነበር። አንተ ላይ ልታሰድበኝ ነው የመጣው ወይስ ላስታርቀኝ ነው የመጣው? አንቺ ለሰው ክብር የለሽም ምንድነው? አንቺ ስነ ስርዓት የለሽም እንዴ? ማለት ራስህ አልፈልግም ማለት ጀመረ አይመጣነኝ ይቅርታ ማለት እስከዛሬ ማብሪው ምን ለምን አብረሽ ሆንሽ? ካዲያ አይመጣነኝ ትንሽ ደረጃውን ከፍ ላደርግለት ነበር የሚሻሻል መስሎኝ ማስሎሽ። አንተ ምን አይነት ሲን ያመጣው? አረጋጋ አትናገሪያት በእናትሽ። እንደዛ ከሆነ እኔ እድላለሁ። እኔ ከእንደዚህ አይነት ሰው ጋር ቆሜ ማውራት አልችልም። እንዴት ነው የሚያደርግሽ? አትጀምር። ስንት አመት ያልከኝ ከዚህ ጋር እንዴት ቆየሽ? ይቅርታ በእናትሽ። አሁን አንቺ አሁን ያወራን ምን እናንተ ነን መፍታት ያለብን እና አንቺ በስትክክል አናግሪው፣ በስትክክል ማናገር አለብሽ። እሱ ማን ስለሆንሽ እንደዚህ የምታወሪው? አራፊ በእናትሽ ቀስ ብዬሽ እናውራት። እኔ ይከፋኛል እሷን ይዤ ጭራሽ። እሺ በቃ ቀስ ብዬሽ እናውራት። መብትሽ ነው እንደፈለግሽ ማለት። እኔ ግን አያገባኝም። እኔ እንደዚህ አይነት ሴት አስታርቄ ድጋሚ ህይወትክን አላበላሽም።
አሁን ልትጣሉ እኮ አይደለም ይበስ ከኔ ጋር አንቺ ምን ልትጠይ ነው እንዴ? ኧረ በስመ አብ እንዴ ምን ስንት ነገር አላወራሽም እንደው ምንድነው? ለምን አትሄድ? ለምን አታረቂው? ለምን እንደለ አስለምዳት። ሴት ነች አንተ። ምን አይነት ሴት ልትይኛችሁ ይመናት? እሺ ራኪብ ተረጋጉ በእናትሽ እኮ። እሺ አንቺ ለምን ነው ይቅርታ የማትቀበይኝ? በቃ ካንተ ጋር መሆን አልችልም እኮ ለምን? ለምን እኔ ስንት ቀን ሙሉ አንቺ ማንም አላለብኝ ምንድነው ይኛል? ለምን ተለምናታለህ እንደዚህ ቻይነ ሴት አንተ? ወረጋ ማረጋ እና ሶሽ ትንሽ ተቀንተን ነው ሲጀምር ማለት ላውሬ መጣት አንተ ነህ አይደል? አክብር እሷ እዚህ ጋር የምትሰራ እሷማ በቃ ሽማግሌ ሆና እንድታሳርቀን እኮ ነው። ደግሞ ካሜራው እዛ ጋር የሚሰራው ልትቀርጸኝ ነው የመጣህ? ለመቅረጽ አይደለም በቃ ካልሆነ እናጠፋሽን ችግሩ ግን ምን ማለት ምን አይነት ሰው ነች እንደዚህ? አንተ ሲጀምር ይሁሉ ጊዜ አሬት ልንሽ በጣም ነው የምታስጠይው። በጣም ነው የሚደብረውሽ። ለሰው ልጅ ክብር ይኖርሽ። አንተ እኔን አብረን የቆየው ከእንደዚህ አይነት ሴት ጋር ራኪብ እኔ በጣም ነው የምወዳት። ሲጀምር ልታሰድበኝ ነው የመጣህ? እኔ ታውቂያለሽ በጣም ኧረ እኔ ገና ልረግጥሽ እችላለሁ። ማን ስለሆንሽ ማነሽ? እኔ ዘካት ልሂድ በቃ። አይ እኔ ልሂድ። ለምን ይቅርታ አልታበቢኝ አይደል? ከእንደዚህ አይነት ሰው ጋር እንዴት ነው አንቺ እንዳነቂ ጫፌ እንዳነቂ አይንሽን ነው የማጠፋልሽ እኔ ነግሬያለሁ። አንተ ምን ፈልገህ ነው ከሰው ጋር ልታደባድበኝ ነው? ኧረ ራኪብ በእናትሽ ከዚህ ጋር እንዴት ነው የዘለከው? እሺ በሰላም አውራት በእናትሽ። እሺ አስታርቂኝ። ከዚህ ጋር ታሰድበኝ እዚህ መጣ። እሺ ተረጋጊ በቃ ራኪብ። እንዴ አማቾ እንዴ ምንድነው እንደዚህ እንትን የምትሉት? እኔ እንደታሳረ እኔ ጀመን እንደዚህ ስነስርዓት የለህም ማናገር አልችልም። እሺ በቃ እሺ ይኸውልህ እንደው ከኔና ከሷ እንደምትመርጥ ማን ስለሽ አንቺ የምታስመርጪው? የራኪብ እኮ ተረጋጊ። ሄድ ፈልጋለሁ። የራኪብ ወሬውን ትይዙ በቃ ሂጂስ ጀመር ተፈልጋለሁ። አንቺ ስነስርዓት ይኖርሽ። እኔ መታሻለሁ። ይኸውልሽ በስርዓት እሺ። እኔ ግን እንድትጣሉ እኮ ነው የሚያመጣው ራኪብ። ለሰው ክብር ይኖርሽ እና ምን እንዳረጋ ነው እንደዚህ እኔ እንድትጣሉ እኮ ነው እንድታስታርቂኝ ያልከረውሽ። አልፈልግም። ማን ስለሆንሽ? ጀመር አንድ ቢጤ ናት። በቃ ነገር እንደ ነገር አቁሚ። በዚህ በቃ አንቺ አበዛሽው። እሺ አንተ እሺ ራይ ካሁን በኋላ ማለት ነው በጣም ታግሽሻለሁ። ካሁን በኋላ እንዳትናገር እሺ። ፍቅረኛ እንድታከብረት እንዳትናገር ትለኛለህ። እሷ ናት እኮ። እሺ በቃ አንቺ መሰደባለም ገና ረክሻለሁ ላገኝሽ ነኝ። በቃ እኔ አንቺ ልትጣያር ነው የመጣሽ አይደል? እዚህ ጋር እንድታስታርቂ ነው እንጂ ምን አይሶ ነሽ አንተ? ከዚህ ጋር ትገናኙ በቃ ካሁን በኋላ እንዳትናገር እሺ። ሂዳ ለምን አትሄድ? ለምን አትሄድ? አንተ ደግሞ ዞር በል አትንካኝ። አንተ ለራስህ ክብር ይኖርሽ። ክብር ታግኝሽ በቃ በእናትሽ ይቅርታ ትላታለህ? ማን ስለሆንሽ ነው ይቅርታ የሚልሽ? በእኔና እሷ ማለት አትግቢ በቃ ራኪ። በእኔና በእሷ ማለት አትግቢ በቃ እሺ። አይኗን አጠፋላለሁ ገና። አንተ ለራስህ ክብር ባይኖርህ ማለት ነው። እኔ ክብር አለኝ እሺ። ለራስህ የት ያላችሁን ክብር የት ያለሽን አንተ ነው ያስናከኝ ያለው ልጅ ራኪ ማን ስለሆንሽ እንዴ? ያረሽ ልብለተኝ አንተ ልታስመታኝ ነው የመጣህ? ጀመር ካንቺ ጋር መያያዝ የመጣ ይኸውልሽ እኔ ገና ነጭ ሻለሽ። ኧረ ሰው ያይናል በእናትሽ ሰው ያይናል። ምንድነው እዚህ ጋር ምን የሚለን ምን እያሰባችሁ ያለው? ገደል ግባ ከዚህ ልጅ ጋር ግን ከሆንክ ማለት ነው እኔ አብሬክ እንደማልኖረው በቃ አትኑሪ ሲፈልግ ሂጂ። እኔ ነው አትኑሪ የምትለኝ? ራኪ በእናትሽ ከፈለሽ መሄድ ትችያለሽ። እኔ እሷ በለጠች ለምን ሂጂ እየተባልሽ አንዴ አንቺ አፍሽን ዝጊ። ራኪ በቃ እኔ እና አንቺ በቃ ራኪ እኔ እና እሷ እናውራ። ሂጂ ከዞር በይ በቃ ዲ ናቲ ራኪ በቃ ዞር በይ በቃ እሺ በቃ እሺ ይቅርታ በእናትሽ ራኪ። ኧረ በእናትሽ መጀመሪያ አትንካኝ። ዞር ምን ፈልገህ ነው አንተ? ምን ፈልገህ ነው እንደዚህ እያደረገች? ለምን ሂጂ እያባባሽብን ያለሽ በቃ ዞር በይ ከዚህ ጋር እኔ በድንጋይ አንተንም እሷን ፈርጫት እንደሚሄደው ራኪ በእናትሽ ይሄን ፉከራሽ ወደዛ እሺ። ሲጀመር ምን ትሰራለሽ? ለምን መጣሽ? እና ተከበሪ ተከበሪ። እስካሁን ዝም ያልኩሽ አውቄ ነው። አይንሽን ነው የማጠፋልሽ እኔ። እስካሁን ባለ እሷን መናገር ስትፈልጊ እኔን ተናገሪ እሺ። ለምንድን ነው እንዳስታርቅ ነው? እና ታዲያ እዚህ ጋር ለምን ሌላ ነገር ትፈጥራለሽ ታዲያ? ባለጌ ነች ሲጀመር አትሆንክም። እስካሁን ባለ ስለሷ ብልግና ማለት ስለሷ ብልግና ስለሷ ጥሩነት እኔ የማውራት የሚመለከትሽ አይመለከትሽኝ አይደል? በቃ ለምን አታይ ሄድ ግራ ለምን እወርቃለሁ። በቃ ዞር በይ ከዚህ ጋር በቃ እሺ። እኔ አዎ ዞር በይ ከዚህ ጋር አንተ እኔ መልሰህ ዞር በይ። ለምን ጠራኸኝ? ለምንድን ነው ያመጣኸኝ? እሺ በሰላም እናወራበት። እሺ ራኪ በእናትሽ እንዴ አንተ እኔን ለምን አትሄጂም? ራኪ በቃ በእናትሽ አሁን እናሷም አሉ በራሳቸው መስራት እንችላለን። በቃ ሂጂ በሰሚም እንዴ ማለት ምን ማለት በቃ ራኪ በቃ ሂጂ በቃ አንፈልግ ምን ማለት ነው? ሲጀመር ማለት ነው ከኔና ከሷ አንዳችንን ትመርጣለህ። እኔ እሷ ባለችበት የት መገኘት አልፈልግም። እሺ አትመጥኝ። እኔማ አትመጥኝም። ባይዘው ምረጣ ምረጥ እያለች ነው። ማንን ልመርጥ ነው? ምን ይዘጋል? አሁን እንዴ ንቅ እንደዚህ ምርጫ ምትጠይቃ ታውቂያለሽ? እኔ መምረጥ ያለብኝ ማንም እኮ
ቡካሬ ማንን ነው የምትመርጠው? ንገራት እኔ እንደምትመርጥ አትጭም ማለት ከሁለት አንዳችንን እንመርጣለን። ለምንድን ነው እናቱ ምን ሆነሻል? ምንም ንግግር የለኝም። ምርጫ ውስጥ አትገቢም ሲጀመር አንቺ ገመዛምራለ በቃ አልፈልግም። ምን ማለት ነው? በቃ ፍራንክ ነው ነው ምንድነው? ፍራንክ ነው ቢያምኒ ምን ምትዩ እንዴ? የምን ፍራንክ እሺ አይናን ማጠፋል። የምን ፍራንክ ነው? ራቂ ፍራንክ ነው ቤተሰቦች። ራቂ እኔ ፍራንክ ነው ከመጀመሪያው ኧረ በቃ ማርያም ፍራንክ ነው። ማቤቴን ፍራንክ ነው ማርያም። አንቺ ከመጀመሪያው እንደዚህ አይነት አስጨራሽ ነው እንደን ፍራንክ አለ እንደን ንግግር እየተናገረችኝ ፍራንክ አለ ንገረኝ እስኪ። ቤተሰቦች በነገራችን ላይ ማለት ራኬብን እግዚአብሔርን በጣም ብዙ ጊዜ ፈልጌያት ነበር፣ ግን ዛሬ ተገኘ። ዛሬ በሚገርም ነው ያንቺ ጥላ ለከፋ ወንጀት ከለላ ባለሽበት ሳቅ ይደምቃል። ያንቺን ሐዘን ግን ማን ያውቃል? ልብሽን ጠልቆ ያወቀ ሲከፋሽ ተጨነቀ የኔው አንጀት ምን አለካል? በቃ ልሻል ምንድነው የምታካብጂው አንቺ? በቃ ይቅርታ እንዴ ምን ነች እሺ? ደውሉ ማለት የረጅም ጊዜ ጓደኛዬ እኔ እናት ማርያም ሲጀመር ታውቂያለሽ፣ እኔ ራኬ በቃ ፍቅረኛ አለኝ ብዬ ሳስብ እንዴት አመጣ ብለሽ እንደምትከራከሪ ነበር። እኔ ማቀላለ ከየት እንዳመጣህ ኧረ እችላለሁ ቤተሰብ እችላለሁ ነው የምላቸው። ማርያም ደውሉዬም በነገራችን ላይ የምትገርም ኧረ ፖስቷለሁ። ደውሉዬም የምትገርም እህታችን የስንት ጊዜ ጓደኛዬ ነችና ዛሬ በመከራ እንዲህ ጨቅጭቂ እንዳመጣሁት ይሄን ሐሳብ በቃ ስንት ቀን ሙሉ ነግሬያት ነው በቃ ይሆናል አይደል እምቢ እያለችኝ እሺም በቃ በመከራ ማለት ነውና ደውሉዬ በጣም በነገራችን የደሪና ጸባይ የናዮ ጸባይ እኔ ደሪና ነው ማለት ያው ናዮ ነው ግን ስሟ ጸባይ በጣም የሚገርምት የሌላትን ባህሪን ያሰጧትና በዚህ አጋጣሚ ምትገርም እህትነቷን አሳይታኛለች። ማንደነ አሁን ተዋውቁ በቃ እናንተ በስርዓት ተዋውቁ በቃ ነገር ያለው እንደዚህ አይነት ሰው እያመጣ በነገር እያመጣ በቃ ሁለተኛ የለም። እንዴትም አሁን እሷን እንደዚህ አይምሮ የሚቀበላት አሁን ዳታይቺኝ አክተ ነው በቃ ዱዱዬ በቃ አሁን ሰላም በቃ ተዋውቁ በደንብ ሰላም እንዴት ነሽ? ሰዎች ራኬብን አልተገኘሽም? አልተገኘሁም። አገኘዋለሁ። የኔ ቢሳል በጣም ነው የሚብሰኝ እኔ ባይዘዊ እና ያው እንግዲህ ራኬብንም አግኝቻታለሁ በሚገርም ሁኔታ። ቤተሰቦች ፕራንክ ነው ለእናንተም አልነገርኳችሁም፣ በመጨረሻ እንድታውቁ ስለፈለኩ ነው። ይሄን ቪዲዮ ስታዩት ኮፒ ሊንክ ሼር እያረጋችሁ እንግዲህ ለብዙ ሰው እንዲደርስ አድርጉልኝ። አብሮነታችሁን አሳዩኝ። ይመቻችሁ።